ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን ኤግዚት ኤግዛም ፎር ኮምፒውተር ሳይንስ ከጥያቄ ቁጥር 81 እስከ 90 ጥር 2017 ወይም ጃንዋሪ በ2025 የተዘጋጁ ጥያቄዎች ለመስራት ከነማብራሪያው ጋር አብራችሁ ቆዩን። ጥያቄ ቁጥር 81 which cable type is the best for transmission of data? A. Coaxial. B. Fiber optic. C. RJ45. D. Twisted pair. አሁን ሁላችሁም እንደምታውቁ በዳታ ኮሚኒኬሽን ኮምፒውተር ኔትወርኪንግ ላይ የተጠቀሰው ጥሩ ትራንስሚሽን ፎር ዳታ የሚጠቀሙት ኬብል ታይፑ የትኛው ነው የሚመስላችሁ? ሁላችሁም እንደምታውቁ ተምራችኋል። በእርግጥ ነው ትክክለኛው መልሱም የሆነው ቢ ነው። ኢትስ ፋይበር ኦፕቲክ። ለምን መሰላችሁ? ብዙ ጊዜ ከፍተኛ ባንድዊዝ አላቸው። it has the highest bandwidth. The fiber optics cables support extremely high data transfer rates up to terabits per second. በቃ አሁን ፋይበር ኦፕቲክስ ለምንድን ነው ኬብል ሰፖርት የሚያደርገው ታውቃላችሁ? ከነዚህ የፋይበር ኦፕቲክስ ኬብሎች እጅግ በጣም ከፍተኛ ዳታ ትራንስፈር ሬት የመረጃ ልውውጥ ፍጥነትን ይደግፋሉ እስከ ቴራቢት በሰከንድ ድረስ። ሌላኛው ደግሞ it's a long distance transmission. They suffer minimal signal loss over long distances compared to copper based cables. ሌላኛው ደግሞ ሎንግ ዲስታንስ ያላቸው ትራንስሚሽን አለ። they are ከነዚህ መካከል አንዱ የተመሰረቱ ኬብሎች ጋር ምንድነው የሚያደርጉት? when they are compare ሲነጻጽሩ ወይም they are compare በሎንግ ዲስታንስ ላይ አነስተኛ ሲግናል ኪሳራ ነው የሚደርስባቸው። they cause signal losing over the long distances. ሌላኛው ደግሞ immunity to EMI. Unlike coaxial or twisted pair cables, fiber optics are not affected by electromagnetic influences. ከኢኤምአይ ደግሞ ምንድን ነው? ከኮaxial ቴብል ጋር በፋይበር ኦፕቲክስ ጋር ምንም አይነት በኤሌክትሮማግኔቲክስ ኢንተርፈረንስ ጋር አይነካም። does not affected. Security ደግሞ its fiber is harder to tap into compared to electrical cables. ደህንነቱ ደግሞ በሴኩሪቲ ጋር የተጣመረው ምንድነው? በፋይበር ኦፕቲክስ ከኤሌክትሪክ ኬብሎች ጋር ኮምፔር ሲያደርግ ለመንካትም ደግሞ በጣም አስቸጋሪ ነው። its fiber is harder to tap. ጥያቄ ቁጥር 82 The set of rules that govern all aspects of data communication between computers on a network are referred as A. Language, B. Syntax, C. Access methods, D. Protocol. አሁን እዚህ ጋር የተጠየቅነው the set of rules that govern all data communication በዳታ ኮሚኒኬሽን ህግ መሰረትን ያላቸው ደንቦችን ማን የሚቆጣጠረው ነው የሚለው። የሚቆጣጠረው ማን ነው? ትክክለኛው መልሱም የሆነው ዲ ፕሮቶኮል። A protocol is a set of rules and standards that govern how data is formatted, transmitted, received and acknowledged between devices on a network. አሁን በትክክለኛው ፕሮቶኮል ምንድን ነው የሚሰራው? ማንኛውንም ፕሮቶኮል it is a set of rules አይደል? መረጃ እንዴት እንደሚቀርጽ how data is formatted መረጃ እንዴት እንደሚቀርጽ ትራንስሚትድ እንዴት እንደሚተላለፍ እንዴት እንደሚቀበል በኔትወርክ ላይ ባሉ መሳሪያዎች መካከል እውቅና እንደሚሰጡ የሚቆጣጠሩ ሩሎች አለ፣ ደንቦችና ደረጃዎች ስብስብ ነው። It's a set of rules and standards that govern how data is formatted. Simply. ሌላ ደግሞ protocols ensure that different systems can communicate effectively. ፕሮቶኮሎች የተለያዩ ሲስተም በትክክል ኮሚኒኬት እንደሚችሉ ማረጋገጥ ያስፈጽማል ማለት ነው። ለምሳሌ ልክ እንደ ኤችቲቲፒ የምንጠቀማለን። ይሄ ኤችቲቲፒ ምንድን ነው የሚሰራው? ማንኛውንም ድህረ ገጽ የምንፈጥርበትና ቼክ የምናደርግበትን የዌብሳይት ትራፊክ ሶርስ ነው። የሚቆጣጠረውን እና የሚያነጻጽረውን ትራንስሚት የሚያደርገው ሪሲቭ የሚያደርገው ከተለያዩ ዌብሳይቶች ምን አላቸው? ሃይፐርቴክስት ትራንስፈር ፕሮቶኮል አላቸው። ይሄ ማለት በዌብሳይት ብራውዘር ኮንቴንት ያላቸው ሶርስ የሚፈጽም እና የሚደግፍ ማን ነው? ኤችቲቲፒ ፕሮቶኮል ነው ማለት ነው። ጥያቄ ቁጥር 83 which type of database replication offers the highest level of
data consistency but may introduce higher later distributed systems. A. Multi-master replication. B. Asynchronous replication. C. Synchronous replication. D. Semi-synchronous replication. በአሁን በዚች ጋር የተጠየቅነውን ጥያቄ አሁን በሲንክሮነስ ሪፕሊኬሽን ምንድን ነው? የትኛው ነው የሚመስላችሁ? ሲንክሮነስ፣ አሲንክሮነስ፣ መልቲማስተር ሪፕሊኬሽን ነው የተጠየቅነው። በዳታቤዝ the highest level data consistency የሚፈጥረው የትኛው ነው? simultaneously ሶ ትክክለኛው መልሱ የሚሆነው ሲ ነው። ሲንክሮነስ ሪፕሊኬሽን ነው። It assumes that it ensures the highest level of data consistency because it requires that all copies of the data primary and replicas are updated simultaneously. ይሄ ደግሞ ሲንክሮነስ ሪፕሊኬሽንስ ደግሞ በጣም ከፍተኛ the highest level ዳታ ያላቸውን ዳታ ኮንሲስተንሲ ያረጋግጣል። ለምን? ምክንያቱም because of that it requires all copies of the data. ለምን? እያንዳንዱ ትራንዛክሽኑ እንደተጠናቀቀ ከመቆጠሩ በፊት ሁሉም ዳታቤዝ ምንድን ነው ማድረግ ያለበት? ሁሉም ዳታ it must has requires copies of the data እንደ ፕራይመሪ እና ሪፕሊካስ አላቸው። በአንድ ጊዜ ሲንክሮናይዝ ይጠይቃሉ። ይህ ሁሉም ኖዶች this guarantees that all nodes have the same data at all times, preventing inconsistency. ይሄ ደግሞ ተመሳሳይ ዳታ እንዲኖራቸው ያ ማለት ኢንኮንሲስተንሲ ይከላከላል ማለት ነው። ሶ ትክክለኛው መልሱ ሲ ነው። ሲንክሮነስ ሪፕሊኬሽን ይሆናል ማለት ነው መልሱ። ጥያቄ ቁጥር 84 Dash is a special purpose program or command line interpreter that read commands typed by a user and execute programs in response to entered commands. A. Kernel. B. Terminal. C. Process. D. Shell. አሁን ይውላችሁ እኛ የምንጠቀመውን በዚህኛዋ ፐርፐስ ፕሮግራሙ የምንጠቀመው ኮማንድ ላይን ኢንተርፕሪት የሚያደርገውና በዛ ላይ ደግሞ ኮማንዶችን እንዲያነብ የሚያደርገው ዩዘር ታይፕ ሲያደርግ ከዛ ኮማንዱ ያነባል አይደለ? ከዛ በኋላ ኮማንዱ ያስገባውን ደግሞ ምንድን ነው የሚያደርገው? ፕሮግራም ኤክሲኪዩት ያደርጋል፣ ምላሽ ይሰጣል። ይሄ የትኛው ትክክለኛው መልሱ የሚሆነው? ዲ ነው። because of that a shell is a special purpose program or command line interpreter. ሼል ምንለው በጣም ልዩ ዓላማ ፕሮግራም ነው። it is a command line interpreter. It is a special purpose program. It acts as an interface between the user and the operating system. በዩዘር እና በኦፕሬቲንግ ሲስተም መካከል እንደ ኢንተርፌስ ይሰራል ማለት ነው። that reads a command is entered by the user. ማንኛውንም ዩዘር የጻፈውን ወይም ኮማንድ ያስገባውን ተርሚናል ያነባል። such an example like terminal. okay? ሌላኛው ደግሞ it executes program or scripts based on those commands. ይሄ ምንድነው የሚያደርገው? በእነዚህ ኮማንዶች መሰረት የተሰጠው ፕሮግራሞችን ወይም ስክሪፕቶችን ትዕዛዝ ይፈጽማል። this commands ትዕዛዝን የሚፈጽመው ኤግዚኪዩት ያደርጋል ማለት ነው። ሶ ትክክለኛው መልሱ ዲ ሼል ነው የሚሆነው ማለት ነው። ጥያቄ ቁጥር 85 which SQL command is used to delete a table from a database? A. remove table. B. drop table. C. erase table. D. delete table. አሁን ይውላችሁ አሁን እዚች ጋር የምትሸወዱ ጥያቄ ሊኖር ይችላል። አሁን በተጠየቅነውን ጥያቄ ይህንን ኮማንድ ቴብልን ለመሰረዝ ነው። ከዳታቤዝ ቴብልን ለመሰረዝ ነው የተጠየቅነው ያላችሁ። አሁን እዚች ጋር ጥያቄ አስተውላችሁ ብታነቡ እመክራችኋለሁ። ሶ ትክክለኛው መልሱ የሚሆነው ቢ ነው። drop table. The drop table command in SQL is used to permanently delete a table, including its structure, data, indexes, and constraints from a database. ይሄ ማለት ማንኛውንም ዳታቤዝ በዳታቤዝ ውስጥ ዲሊት የምናደርጋቸው ቴብል በምንድን ነው ኮማንድ የምንጠቀመው? ድሮፕ ቴብል ነው። ለመሰላችሁ
ኮማንድ ቴብልን ለመሰረዝ ስትራክቸርን ዳታን ኢንዴክስንና ኮንስትሬንትን ጭምር ከዳታቤዝን ያ ማለት ዲሊት የምናደርጋቸው ቴብል ነው ከዳታቤዝ ማለት ነው። ሶ ትክክለኛው መልሱ ቢ ነው፣ ድሮፕ ቴብል። ጥያቄ ቁጥር 86 which way to define scope of software project? A. Define error and functional dependence of the project. B. Define non-deliverables and non-functionality. C. Define deliverables, functionality, data, and technical structure. D. Complexity and risk of the project. አሁን የተጠየቅነውን ጥያቄ ምንድነው የሚመስላችሁ? ይሄ ደግሞ ትክክለኛው መልሱ የሚሆነው ሲ ነው። Define deliverables, functionality, data, and technical structure. When we say አሁን እኛ የግድ ዲፋይን የምናደርጋቸው ስኮፕ በሶፍትዌር ፕሮጀክት በተለያዩ መስኮችን እዚህ ጋር ተቀምጦላቸዋል። አንደኛ deliverables. It is a tangible output like a software documentation. ይሄ ደግሞ በዴሊቨሪብልስ ምንድነው የተቀመጠ ያለው በሶፍትዌር ፕሮጀክት የሚወክለው ይሄ ደግሞ ተጨባጭ ውጤቶችን ታንጂብል አውትፑት የሆኑትን ደግሞ ዴሊቨሪብልስን ይወክላል ልክ እንደ ሶፍትዌር ዶክመንቴሽን። ሌላኛው ደግሞ ፋንክሽናሊቲ it has the features and capabilities the software must provide. ይሄንን ደግሞ በእያንዳንዱ ሶፍትዌር ፕሮጀክትን ሊያሟሉ የሚችለው ሶፍትዌሩ ማቅረብ ያለባቸውን ፊቸርስ እና ካፓቢሊቲ የግድ ከፋንክሽናሊቲ ጋር መተግበር አለባቸው። ሌላኛው ደግሞ ዴታ what data will be processed, stored or managed. ይሄ ዳታ በሶፍትዌር ፕሮጀክት ያለውን ስኮፕ መካከል አንዱ ምን መስራት አለበት፣ ምን ዳታ እንደሚሰራ፣ ምን ዳታ እንደሚከማች ስቶር እንደሚያደርግ ወይም ምን ያህል ዳታ እንደሚተዳደር how it could be managed, what data will be processed, what data will be stored, what data will be managed. ከነዚህ መካከል አንዱ ቴክኒካል ስትራክቸሩ ደግሞ ምንድን ነው የሚሰራው አርኪቴክቸሮችና ከቴክኖሎጂዎችና ከኮንስትሬንቶች ጋር መካከል አንዱ የስኮፕ ኦፍ ሶፍትዌር ፕሮጀክቶችን እያንዳንዱ የሚወክለውን ዲፋይን ያደረገና የተገለጸ ያለውን በዴሊቨረብልና በፋንክሽናሊቲና በዳታና በቴክኒካል ስትራክቸር ነው። ሶ ትክክለኛው መልሱ ሲ ዲፋይን ዴሊቨረብልስ ፋንክሽናሊቲ ዴታ ኤንድ ቴክኒካል ስትራክቸር። ጥያቄ ቁጥር 87 what would be more suitable to store items in a shopping cart to be available when the user revisits the site in a couple of days? A. Catch. B. Cookies. C. Basket. D. Session. አሁን እዚች ጋር የተጠየቅነውን ጥያቄ ምንድን ነው የሚለው ለምሳሌ it is suitable to store items አይተሞችን ስቶር ለማድረግ suitable የሆነውን በሾፒንግ ካርድ ውስጥ it must be available። ከዛ ደግሞ ደጋግሞ ሪቪዚት ሲያደርግ ተጠቃሚው ደግሞ the site will stay in the couple of days. ሶ ትክክለኛው መልሱ የሚሆነው ቢ ነው። because of that ለምንድን ነው ቢ የሆነው? አንደኛ ነገር it is persistent. Because of that cookies can be set with an expiration date like days or weeks. It's allowing the cart data to remain available even after the user closes the browser or returns later. ሌላኛው ደግሞ ይሄ ኩኪስ ኤክስፓየር ዴት ወይም ጊዜ ያለፈበት ቀን ጋር ስትራክቸርድ በሚያደርግበት ቁጥር ምንድን ነው የሚፈቅደው? ለምሳሌ allowing the cart ተጠቃሚው ምንድን ነው የሚያደርገው? the user ብራውዘርን ከዘጋው ወይም በኋላ ከተመለሰ በኋላ ምንድን ነው የሚፈጠረው? ያ ማለት it's allowing the cart data to remain available. ያ ማለት መረጃ እንዳለ እንዲቆይ ያስችላል። Another one, it's client-side storage. Since cookies are stored on the user's device and they don't rely on server resources. ይሄ ደግሞ በክላይንት-ሳይድ ስቶሬጁ ደግሞ በምንድን ነው? ኩኪስ በተጠቃሚዎች ደግሞ ስቶር የሚያደርጓቸው በእያንዳንዱ ሪሶርሶችን ስለሚቀመጡ በሰርቨሮች ሪሶርስ ጋር ምንም አይመሰረትም። they don't rely on with the server's resources. ጥያቄ ቁጥር 88 dash is an operation in which each letter of a plain text changes its position but retains its identity in cryptographic algorithm.
A. Transposition, B. Substitution, C. Block cipher, D. Monoalphabetic. የተጠየቅነውን ጥያቄ ይህቺ በጣም ቀላል ነው። ማንኛውንም ፊደል ፕሌን ቴክስት ቼንጅ የነበረው የሚቀይረው ፖዚሽን ነው። የቦታው ፖዚሽን እየቀየረ ይመጣል እንጂ ሌተሩ ሪፕሌስ አያደርግም። ሪፕሌስ የምንለው ለምሳሌ ኬ የነበረውን ሰብስቲቲዩት ስናደርግ ኤልኤምኤን ማለት ነው። ኬ የሆነውን ኤን ማለት ነው። ይሄ ሰብስቲቲዩሽን ነው። ነገር ግን ለምሳሌ አሁን ይችኛዋ ፕሮሰስ ምንድን ነው የሚያደርገው? ኢት ሪቴንስ አይደንቲቲ በክሪፕቶግራፊክ አልጎሪዝም በሳይፈር ቴክስት ያልተነበበ ክሪፕቶግራፊክ አልጎሪዝምን ነው የሚያስመስሉት በኢንክሪፕሽን መንገድ ማለት ነው። ሶ ትክክለኛው መልሱ ትራንስፖዚሽን ነው። ትራንስፖዚሽን is a cryptographic technique where the positions of letters in the plain text are rearranged or shuffled without altering the letters themselves. ይሄ ማለት ፊደሎቹ ራሳቸው ምንም ሳይቀይሩ በዛ ላይ ደግሞ በማስተካከያ ቦታ የተደረደሩትን ፊደሎችን ክሪፕቶግራፊክ ቴክኒክ ይኖራቸዋል ማለት ነው። It's a cryptographic techniques ምንድን ነው የሚባለው? ትራንስፖዚሽን ነው። For example, reversing the order of letters. Hello, ole, or using a grid-based cipher. አሁን ይሄንን ፊደሎችን የተገለበጠ ሄሎ የነበረውን ወደ ፊደል ስንገለብጠው ኦሌ ትላላችሁ አይደል? ግን እንደዚህ አይነት ነገር በሳይፈር ቴክስት የተቀመጠ መልኩ ነው ማለት ነው። ጥያቄ ቁጥር 89 In asymmetric cryptography, the message is encrypted using A. Sender's public key, B. Receiver's public key, C. Receiver's private key, D. Sender's private key. አሁን እዚህ ጋር የተጠየቅነውን ጥያቄ ምንድን ነው? በአሲሜትሪክ ክሪፕቶግራፊ ኢንክሪፕት የሚደረገው በምንድን ነው? ኢንክሪፕት ሜሴጅ ተደርገው የሚጠቀሙት ትክክለኛው መልሱ የሚሆነው ቢ ነው። ሪሲቨርስ ፐብሊክ ኪ። ያ ማለት ኢን አሲሜትሪክ ክሪፕቶግራፊ ላይክ ኦር ፐብሊክ ኪ ክሪፕቶግራፊ በኢንክሪፕሽን መሰረት ምንድን ነው የተቀመጠው? ይሄ ማለት ላኪው ደግሞ ምንድን ነው የሚያደርገው? ሴንደር ወይም ላኪው ሴንደር ዩዝስ ሪሲቨርስ ፐብሊክ ኪ ቱ ኢንክሪፕት ሜሴጅ። ይሄ ደግሞ ሴንደር ምንድን ነው የሚያደርገው? ሪሲቨሩ ወደ ሪሲቨሩ የሚልከው በፐብሊክ ኪ ተጠቅሞ ምንድን ነው የሚያደርገው? ኢንክሪፕት ለማድረግ። ኢንክሪፕት ማለት ወደ ያልተነበበው ሜሴጅ ያደርገዋል። ከዛ ኦንሊ ሪሲቨርስ ፕራይቬት ኪ ሪሲቭ ያደርጋል and which is kept secret can decrypt it. አሁን ሪሲቨሩ ፕራይቬት ኪ የነበረውን it will keep secret. ያ ማለት it ensures the confidentiality. Only the intended recipient can read the message. ይሄ ደግሞ ሚስጥራዊነትን ለማረጋገጥ የታሰበው ሪሲቨሩ ተቀባይን ብቻ ምልክቱን ማንበብ ይችላል። ሌላኛው ደግሞ በዲጂታል ሲግኔቸር ለምንድን ነው የምንጠቀመው? ሌላኛው ደግሞ አንድ ሴንደር if the sender encrypts with their private key ምንድን ነው የሚፈጠረው? ሴንደሩ ደግሞ በፕራይቬት ኪ ኢንክሪፕት እያደረገ ከሆነ ምንድን ነው የሚፈጥረው? it creates a signature. ሲግኔቸሩ ክሬት ያደርጋል። በዛ ላይ it is provide የሚያደርገው በኦቴንቲሲቲ non repudiation, but it does not provide secrecy. ትክክለኛው መልሱ ቢ ነው፣ ሪሲቨርስ ፐብሊክ ኪ። ጥያቄ ቁጥር 90 what does ACID stand for in database transactions? A. Atomicity, consistency, isolation, durability. B. All columns indexed and defined. C. Automated control of inconsistent data. D. Advanced constraints for improved data. አሁን የተጠየቅነውን ጥያቄ አሲድ ስታንድ ፎር ምንድን ነው? በዳታቤዝ ትራንዛክሽን ነው የተጠየቅነው ያለ ነው። ዩኒት 3 ላይ ተምራችሁታል፣ አድቫንስድ ዳታቤዝ ላይ። እኔ ትክክለኛው መልሱ መመክራችሁ ኤ ነው፣ አቶሚሲቲ፣ ኮንሲስተንሲ፣ አይዞሌሽን፣ ዱራቢሊቲ። አሁን የግድ ወደ ኤክስፕላኔሽን እንሄዳለን። ለምን መሰላችሁ? አቶሚሲቲ የምንጠቀመውን በዳታቤዝ ትራንዛክሽን ደግሞ ይሄንን ትራንዛክሽን ኢንዥር እንዲያደርግ that might be treated as a single indivisible unit. Either all operations succeeded or none are applied. ለምሳሌ if a transaction fails halfway,
ትራንዛክሽኑ ፌል ካደረገ the entire transaction will be rolled back. ማንኛውንም ትራንዛክሽን ፌል ካደረገ በመሐከል ላይ ፌል ካደረገ ትራንዛክሽኑ በሙሉ በብዙ ትራንዛክሽኑ ሮል ባክ ያደርጋል ማለት ነው። ይሄ አቶሚሲቲ መግለጫ ነው። ሌላኛው ደግሞ ኮንሲስተንሲ it is guarantees that a transaction brings the database from one valid state to another. ማንኛውንም ትራንዛክሽን የሚያመጣውን ዳታቤዝ ከአንድ from one valid state to another ከአንድ valid state ያመጣው ወደ ሌላ መፍጠር ማለት ነው። that means you are enforcing rules, constraint triggers to maintain data correctness. ይሄ ማለት በሩሎችን ኢንፎርስ ወይም እያስገደድክ ነው ያለው በኮንስትሬንትና በትሪገር መካከል ለምን ዳታ ኮሬክትነስ ሜንቴን እንዲያደርግና እንዲሻሻል ማለት ነው። ሌላኛው ደግሞ የአይዞሌሽን መግለጫው ምንድነው? it ensures a congruent the same transactions that executes if they were sequential preventing interference. ይሄ ደግሞ በኮንግረንት ትራንዛክሽን ሲፈጽም ይሄ ደግሞ ምንድነው የሚፈጠረው? ሲኩዌንሻል ፕሪቨንቲንግ ኢንተርፈረንስ አለ። ልክ እንደ ደርቲ ሪድስ፣ ሎስት አፕዴት፣ ፋንቶም ሪድስ የመሳሰሉት ማለት ነው። ሌላኛው ደግሞ ዱራቢሊቲ። እሱ ደግሞ ምንድነው የሚፈጠረው? አንዴ ትራንዛክሽኑ ኮሚት ካደረገ it changes or persist permanently። በዛ ላይ ደግሞ even after it crashes or power failures ካደረገ ማለት ነው። ትክክለኛው መልሱ ኤ ነው። አቶሚሲቲ፣ ኮንሲስተንሲ፣ አይዞሌሽን፣ ዱራቢሊቲ በተጠቀሰው በዳታቤዝ ትራንዛክሽን አሲድ ለምንድን ነው የሚጠቀሙት ማለት ነው። ውድ የሀገሬ ልጆች ያው ከጥያቄ ቁጥር 81 እስከ 90 ጨርሰናል ማለት ነው። በሚቀጥለው እስከምንገናኝ ድረስ